ደህና ነበርሽ እንዴ? ምን ሆነሻል? ወይኔ እህት ነበረን እንዴ? ማንን ነው የምትይው አንቺ? ትዝዬ ለኔ አርገው። ማንን ነው የምትጠሪው? ትዝታዬ እኔ? አዎ በቃ ምን አገኘብኝ? አሁን እኮ በዚች በቀጭኗ መንገድ እሷ ወደዚህ ስትመጣ እኔ ወደዚህ ውሻ ነይ 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 ደግማ ደወለኝ። ሄሎ ቢተር ና ቢተር ደወለ። እስቲ እንካ እስቲ አግኘው። ሄሎ የስ የስማ ምን ብለዋለሁ? ሌላ ነገር ነው እንጂ I come from Ethiopia. Yeah. Okay. Please sit down. እናት ዓለም እንኳን ለሀገርሽ አበቃሽ። እናት ዓለም እንኳን ለሀገርሽ አበቃሽ። እንኳን ለሀገርሽ አበቃሽ። እናት ዓለም ደህና ነሽ? ደህና ነሽ? ሀሎ ምን ሆናለሁ ብለሽኝማ ደህና ነህ? እንዴት ነህ? አሁንስ እናቴም እናቴ ያልመሰልሽ ጭምቀት ይታዩኝ። አጉል ነው። ደህና መጣሽ? እንዴት ናችሁ? እኔ እኮ ቆይቻለሁ የመጣሁት። ወንድም ነው እኮ አሁን የመጣ። እኔ እኮ ቆየ የመጣሁት። ወንድሜ እንትን ተብሎ ነው ገንዘብ። እኔ ስለ እሱ ምን አገባኝ? ወንድሜ እሳን ያልኩሽ ይኸውና እኮ ቆይ ስልክ እያወራ ነው። ወንድም ማለት ቤት ገዝቶ ነው። ተው አትናደድ። ቆይ ይሄ ወንድም ምን አለ? እዚህ ሀገር ቋንቋ አንተ ደግሞ እንኳን ደህና መጣህ ነው። ሳበኝ እንጂ ወንድም ነው እኮ ነኝ። እንኳን ደህና ሳበኝ እንጂ ወንድም ነው እኮ ነኝ። ምን አለ? እንኳን ደህና መጣህ። ደህና ነህ ወይ? ደህና ነን። እንዴት ሰነበትክ? የላኩልህ ገንዘብ ደረሰ ወይ ነው የሚለው። ደርሶኝማ እንደው ወንድም ነው። ምን አለኝ? ወንድም ነኝ። ወንድም የማለው እኮ ታገኙ ድረስ የመጣ ማይ ብራዘር። ደህና ነህ? እሰይ ደህና ነህ? አቅፌ ሳልስመው እንዲሁ አቅፌ ልሳመው ምናምን እንግዲህ በቃችሁ። ምንድን ነው ሳምንት ወንድም ያለ ምንስ ቢሆን የዚህ ሀገር ሰው እንደዚህ አይወድም። የዚህ ሀገር ሰው በስሱ ነው። አሁን ለምሳሌ እንካ እንዲያርገው የቅድሙ የእሱ ዱላ ነው ማለት ነው አለ። ኧረ አይደለም። እንዴት ነው? እንዴት ነው ሀገር? እንዴት ነው አሜሪካ? እንዴት ናት? ደህና ነህ ወይ? እንደምን ነህ ነው የሚል። እኔ እንግዲህ ምንድን ነው እንዴት ነው? ታጭዳላችሁ? ትከምራላችሁ? እንዴት ነው? ምርቱስ ደህና ሰጣላችሁ? እንዴት ነው? ምንድን ነው ወይሰ የምትል? ምን እዚያ በእኛ ነው እንዲህ አፍክን የምትፈታ? ምን እዚያ ጠፍቶ አይደል እንዴ? እማዬ ነይ እንደዚህ በየስም ሆነኝ ነው እያልክ እንዲህ ስትለኝ ነው። በእኛ ነው እንዲህ አፍክን የምትፈታ? በቤተሰብ ምንድን ነው የሚል? ኧረ የሚል ምንድን ነው? እንትን ነው የሚል ዝም ብሎ አይደለም። ለምንድን ነው ይህን ያክል ብር ሰጥቻችሁ እንዲያው እሱም አልተለወጠም ምናምን የሚል? እንዴት ለውጥና ምን ለውጥ አለው? ይኸውልሽ አሁን ሰልስትና ለማን ነው ለዚያ
ለኩራባቸው የላክሽው ጫማ ይዋል መቼ ብሎ ይልሽ እንዴ ምን ለትራመች ለምን አይመችኝ ቁጥሩ በስቶ ነው 44 45 ቁጥር አንተ ለምን ላክለት ተሆነ እንትን ቢቀይር ብትቀይር ማይ ብራዘር ኧረ ስማኝ ነውር ለዘርማ ለዘር እኮ አይደለም የፈለኩት ነበር ያረኩት ገንዘቡን ያረኩት ለዘር አይደለም ማሚ በደንብ አስረጅኛ አዎ ታስረዳ በደንብ የሚለው አማርኛ ይኸውልህ ደረኛ አያገዛውበት ወንድም ስለሆነ አማርኛ ወራው እንግሊዘኛው አንተም በቁጡ ስለማይሆንልህ እኛ ላይ አማርኛ ወራው እንዲያን ያልኩ እንዴት ነው እዚህ ሀገር እድራለሁ እድር አለው አለ እድርም እቁብም አለ እድርና እቁብ አለ እድር እንዴ ወስዶ ስትከፍል አይደል ነገር እኔ እየላኩ እኮ እድር ስትከፍል ነበር ምን እዚያ እንደው ሄዳችሁ እንደው 10 ዓመት 12 ዓመት ተቀመጡ ይደርሳችሁ ይመስለኛል እሱ የሚልህ ስንት ምሽት አለህ እዚያ ሚስት ዋይፍ የለም ዋይፍ አንድ ናት እሷንም ልፈታት ነው አስቸገረችኝ ለበለበችኝ ምን አባቷ ቀድ ያለቃትን ደግሞ ምን አባቷ አይ እዚያ ይመጣል እዚያ እኮ አሜሪካን ሀገር እኮ ስትኖር ችግር አለ አለች መጣች አንቷ ሚስት ናት እንጂ ሚስት የችግር ልፈታት ነው ችግር አለ እንደው በባዶ አፋችሁ እንትን አልኳችሁ ልክ ችግር አለ ለመሰለ እዚህ ሀገር ሄደህ እንትንህንም ስምህንም ቋንቋህንም ለመቀየር ሞከርክ ቅጥ የለውም ወዲ ሀገርህ ናና እዚህ ስትኖር እንግዲህ ስምን ነበር ደነቀው ነገር አይደል እኮ ደነቀው እንነጋገርበት ግልጡን ደነቀው ነው አይደለም ለመሰለ እዚያ ልስራ ብለህ ስንት ከብቶችን ላሞችን ቤቴን ሁሉ አስይዘህ ተበድሬ ላክ ተበድሬ እኔስ ወይፈኝ ሽጫ አይደል የሰደድኩት የነበረ እሱማ ምንድን ነው እዚህ ሀገር ሰርተህ እንትን እንደማለት ቋንቋ የሰው ቋንቋ ለመያዝ አንዱን ሳትይዙ ለማስመሰል መሞከር ይሄን ቦላሊን ዝቅ አድርገህ ደግሞ ቀበቶ እዚህ ላይ ሰነድ እያለ እዚህ ላይ ዝቅ አድርገህ ምን አለ ተው አማርኛ አልችልም ለማለት ነው አቀላጥፎ አልችልም እያለ አልችልም እንዳንጂ እና ባህል አሳይ ይችላል እዚያ እኔ እናትህ እዚያ ካልቸር ዘፈይ ስባል አውቅልህ ላው እንደዚህ አረኩና ያገሬን ወረድ አርጊያ የኛን አገር የእነሱን ደግሞ ጉዳቸውን አሳያለሁ እስቲ ምን ታሳይኛለሽ ጎሽ አረግልህና መጀመሪያ ወገን መታጠቅ አለበት ታረጋለህ እውነት ነው የኔ እናት ጎበዝ ነሽ ታረግና መችስ ይሄ ያርጌስ አጆጆ ጃንተ ጂንከት ነበር እልልሃለሁ የኛ ነገር የእነሱ ደግሞ አለልህ እኔ በዚያ ምንድን ነው አንተ እንዲህ አትልም መቼም እንደዚህ ነው የእነሱ ሀገር ግን እንዳይከፋቸው ምን አደርጋለሁ መሰለህ እንዲች እያልክ ቀስ ብዬ እንዲች እንደዚህ እንዲች አድርጌ እላለሁ እና እስኪ ደግሞ የእኛ ነገር እስኪ አንተ አሳየው ማን እኔ ሊያነው ወይ መጀመሪያ የራሱን ባህል ያሳየ መጀመሪያ የአሜሪካን ባህል ያሳየ ይበው አሳየ ይበው አሜሪካን ያለው ዳንስ ጊስታር ምናምን የሚል one time አታሞ ቢኖር ኖሮ ነው የሚል እዚህ ላይ ጥሩምባ ቢኖር ኖሮ ነው የሚል one time ተው አይኑን አታውጣ ይሄን ማውጣት ነው ወደዚህ one time አውራ ዶሮ እንደዚህ ነው
ልቀቂኝ እባክሽ ታለም አታስደፍርኝ እባክሽ ልቀቂኝ እናቴ አታስደፍርኝ በቃ ልቀቂኝ ዋ ምንድነው እንደሚያረጋው አሞችከን ማጣው ችግርም አለ አማርኛ አቀላጥፎ እየተናገርክ ጭራሽ ነው እንጂ በቃ ዘራፋካች ዘራፋካች የደረቀ ወንዝ ተሻጋሪ የሞተ ጅብ አናጋሪ የቆመ ፈረስ ጋላቢ ጀግና ባለበትም አልገኝ ፈሪ ባለበት እሱ ነው ያርገኝ እሰይ በቃ እንጂ ነው በቃ ትችላለህ እንትን እንደለማ ዝም ብለህ ሰው ሰርተና ተብለን አንቺ ዝም ብለህ ሁለመናን እንትን ብለህ እነሱን እንትን ሰው እነሱ ተኛ ይወስዳሉ እናንተ እዚህ እንትን ብላለህ እኔ እንግሊዝኛ እችላለሁ እንዴ ታልቻልክ ዝም ብለህ ዳውለት ዳነኝ አገር ይለኝ አገር ይልካለሁ ሂድ በቃ ሰው አገር ይሄዳለሁ ዋን ታይም እኮ አትበል ተብለሃል ሂድ ግባ እናተኛ ሚሾ እንዴ ምን ትቀልጃለሽ እንዴ በዓመት በዓል ምድር እማማ ልኬ ጋር ለዓመት በዓል የገዛነውን በግ የታባሽ ነው ያደረግሽው ኧረ አልሰማሽም እባክሽ ትሰሚኛለሽ ይኸውልሽ ባገኝሽ ኪድዬን ዶሽ ነው ታውቂያለሽ ማንንም እንደማልፈራ ምንድነው አንቺ ይሄን ያክል የሌለ ቸግሮሻል እንዴ ኧረ ሰፋጣ ኧረ ቡጣ ተንቀሃል እመጣልሻለሁ በቃ ለዓመት በዓል አንድ ሰው ይቀነሳል ቢቡጣ ኦስ ግብዳ 777 ኪድየን ወዴትም እንዳትመርሽ ዶሽ ነው ማለት አሁንስ በጓን ከት ታርጊያለሽ ወይስ ትሳፈጫለሽ የትዬ ልኬ ጋር ለበዓል የገዛነውን በግ የታባሽ ነው ያደረግሽው አንቺ በዓመት በዓል አይደብርሽም እንዴ ኧረ ሸም ነው ተይ ይኸውልሽ ምርጫ ሰጥሻለሁ አስመርጥሻለሁ አንደኛ ደሞ ገጌ ካልሽ ደሞ አርከፍክፌ በዓለም በንፍሮ እናሳለ አንደኛ ትመልሻለሽ አትመልሽም ሁለተኛ ትመልሻለሽ ወይስ አትመልሽም እንዴ እንደዛ ታዲያ ያራዳልች ምንድነው እንደዚህ ሰውን ነገረኛ የምታደርጉ እና መጀመሪያ መልሻለሁ ብለሽ አትናገሪ ምን አይነት ሰውን ነገረኛ ማድረግ ስትወዱ ሸም ነው በቃ ትሰማላችሁ ትሰሚያለሽ ለበዓል እንደዚህ ማድረግ አይፈቀድም እሺ ስሚ ሰንዝሬ ከምቀር አንዴ እግርሽን ልበለውና እያነከሽ ትገቢያለሽ ኪድየን ዛሬ ያተረፈች እኔ በዚህ ድርድር የለኝም መሳፈጥ አልፈልግም እሺ ሃሎ አቤት አይሰማም የኔ ፍቅር የኔ ቆንጆ የኔ ወዘተረፈ ትንሽ ድምፅሽን ከፍ አድርጊው የኔ ቆንጆ አይሰማም አሁን ይሰማል በደንብ ይሰማል የኔ ቆንጆ እውነትሽን ነው እኔም በጣም ናፍቀሽኛል እኮ በጣም ባለቤትህ እንዳሰማ ምን አባቷ አገባት ነገርኩሽ እኮ እንዳታድሪ ብያት
ሰርግ ቤት አድራ ከመጣች በኋላ ያንቺ ብቻ ሆኛለሁ የኔ ቆንጆ። ራቁቴን ነው ያለሁ። እውነትሽን ነው? አረ ብርድ ምናምን አለ እንዴ? አዎ እሱ በቂ እኮ ነው። ብዙ ጊዜ የውስጥ ሱሪ በቂ ነው። አሃ ያ እኔ የገዛውልሽ ነው እንዴ? ባላበባው ለነገሩ ጡት ማስያዣውም ናይስ ነው። አንቺ ደግሞ ያው እኔ እኮ ምን አልሽኝ? እውነትሽን ነው? እኔ እኮ መምጣቱን ጠልቼው አይደለም፣ ግን መሽቷል። አሁን እንዴት ሆኜ እመጣለሁ? ይኸውልሽ ባይሆን አንድኛሽን አጠቃለሽ ትመጭና ያለምንም ከልካይ ፍቅራችንን ወርጀመር በቃ ፈቀርኩት። ገላዬ ገላው ልቤ ልቡ ጎጆዬን እስከምረሳ ድረስ ያንበረከከኝ ጀግና ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን፣ ይህ ሀገረኛ ወቅታዊ የፋሲካ ዝግጅታችን እንኳን አደረሳችሁ። ፋሲካ ሲመጣ መቼም የማይሰማ የለም። ከፈረንሳይ ለጋሲዮን ከወርቁ ጠጅ ቤት አንድ ጉድ ተሰማ ይለናል ዘጋቢያችን። ብዙ ዓመት ጠጅ የጠጣው ጎልማሳ የህንሙ ቋንቋ ቻለ። ሲያርሱት የማይጠቁር አሊያም ሲወጉት የማይደማ ገላና መሬት የለም ይለናል ኢትዮጵያ። ይሸታል ዶሮ ዶሮ ይሸታል ጠጅ ጠጅ የሚለውን ዘፈን ዕለት በዕለት በመዝፈኑ የዜማና ግጥም ባለቤትነት መብቱ እንደተሰጠው ከታማኝ ምንጭ ሰምተናል። ይህን ዘፈን ለበዓላትም ሆነ ለሰርግ ለመዝፈን በቅድሚያ ሰፈሬ ኬላ 5 ሊትር ጠጅ ማስገባት ይኖርበታል፣ አሊያም ሲያምርሽ ይቅር ይለናል። የጉድ ቀን ይሏል ይህ ነው። እዝ ሲል የተናገረው ጎልማሳ ትለብሰው የላት ትከናነበው አማራት፣ አሊያም ወጡ ሳይወጠወጥ ወስከንቢያው ላይ ቁጤት ሆነና የዘንባባ ማር ነው ፍቅርሽ የጥላሁን ገሰሰ። ማሬ 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 የእሱ ባለውን ማርማር ይላል ከንፈረሻ ድፍረት የማዲንጎ አፈወርቅን በቅርቡ የኔ ይሆናል ብሎ ማታፍ ከበረት ይሰፋል እንዳሉት ከእንግሊዝ ፕሪሚየር ሊግ ይላል ባለቋንቋው። ነፍሴ እስኪጠፋ የምወደው አርሰናል፣ ኧረ ምን በወጣኝ ማንቸስተር፣ ወዲያ ሊቨርፑል፣ ኧረ ተወኝ አልኩህ። ነፍሴ እስኪጠፋ የምወደው ብሬንትፎርድን ነው፣ በቃ ንብሳ የምሆነው ይጠፋኛል። አጥሬ በአበባ የተዋበ ቤቴ በቢጫ ቀለም ያሸበረቀ ለምን ይመስልሃል? አዎ ይላል ባለቋንቋው ለማስረዳት ተዘጋጅቶ ፍቹን ሲያብራራ እንጀራ ሳይ ከመሶቡ የማር አብሮቴ ይብሳል፣ ዳቦ ሲመጣ ቀፎ ግባ ግባ ይለኛል። ስለዚህ ማርና እኔ ከጠጅ አንለያይም ብሎ እርፍ። ነገር ግን ማጠቃለያውን ሲነግረን ምርጫ 97 አልተሳተፍኩም ይሰራል። እኛ አራቱ የገጠር ድራማ አንቆች አበጀሽ፣ ብርቁ እንዲሁም አያት አዴና ያየሽ እንደሆኑ ማንም ይመሰክራል። ዛሬ ሁለቱ ለጎሪጥ እየተያዩ ለውድድር ቀርበዋል ይለለን ሀገረኛ ፕሮግራም አዘጋጆቻችን። ማን ያሸንፋል? ሁሉ በጀ ሁሉ በደጀ ማን ሊያሸንፈን ብሎ ትእዛዞቹን ቅልጥፍጥፍ አድርጎ በመስራት ላይ የሚገኘው ብርቁ የነብርን ጭራ አይዙም ከያዙም አይለቁም እና አያት አዴ ውሃ በላቸው በማለት ፉከራውን አቀጣጥሎ መላጠፋ ሆዷ ገፋ የተባለላት ያየሽ
ምነው ከብርቁ ጋር በሆንኩ እያለች እንደምትገኙ ውቦቹ የሞሳድ ሴት ሰላዮች ሹክ ብለውኛል። አይዟችሁ፣ ልክ እንደ ዘለንስኪ ትራምፕ ሲዞርበት እንደሚናገረው አትርበትበች። በሌላ ስራ እንገናኛለን። ዛሬ እዛው በጠበልሽ የሚለውን መልስ ብርቁ በቁጣ መልሶላታል ይለናል የመረጃ እኛ ኮስታራው ሰው ግንባራቸው የማይፈታ ዳኛችን ምትኩ ፈንቴ እንዳለው አዳላ መስሎሻል፣ አትልፈስፈሽ፣ ይልቅ ስራሽን በትጋት ስሪ ሲላት በአይኔ በብረቱ አይቻል። ስለዚህ እንደ ፑቲን ኮስተር፣ እንደ ትራምፕ ቀዥበር፣ እንደ ዘለንስኪ ቅልስልስ ብለሽ ከያታዴ ጋር ፊልሚያሽን ተወጩ። እኛ እንደው የዋንጫው ባለቤት ነን ብሎ አስረግጠው ነግሯታል። ዶሮ ስንት ገባ፣ ዶላር ስንት ተመነዘረ የሚለውን የቢዝነስ ዘገባችንን አበጅ እኔ እኮ ሳትቻለሁ ብዬ ምንጎራደድ ሳልፈካዙ ብዬ ታዝላለሁ። ይሄ ነገር ደር አበጅ ላይ ብለኝሽ አረ ግቢ አረ አንብቢ እሱ አረ ላይ ብለኝሽ አረግ ሰው ያገኘ ነው። አስቀድመህ አትነግረኝም እናንተ የራስህን አለዚያው ማን እንትን ለማለት ይዘንድሉ ከመርካቶ እስከ ሾላ፣ ከሾላ እስከ ኬላ፣ ከኬላ እስከ ካራ፣ ከካራ እስከ ውሰታ ያጠናከርነውን የቢዝነስ ዘገባ ይዤላችሁ ከች ብያለሁ። አበጀሽ ነኝ፣ አበጀሽ ድለሳ። ለቢዝነስ ዘገባው አበጀሽ ድለሳ። ይህ ውድድር ነው፣ ለክብር የሚደረግ ፉክክር። በእኔና በብርቁ በአያታዴና በያየሽ የተሰጠንን ጥንቅቅ ማድረግ እናውቅበታለን። ጎሉ የቱ ጋር እንዳለ አይቼዋለሁ። አያታዴ ሲያልፋየሁት ብርቁ ግደለው ብዬ ላኩት። ይህ ገልዣዥ አስጠቂ አልሆነም። ከኋላው ተፈንጥሬ ወጣሁ። በፍጥነት ኃይሌ ቀናብኝ። በቋንቋ አናገርሁት። የመጣውን ሁሉ ገነዳደስኩት። በቀይ ተባረርኩ። ለክብር የሚደረገውን ሁሉ አደረግን። አልጠራጠርም ይስተዋል። ሽልማቱን እንበለዋለን። የአዲስ አበባን ጉድ ከመዘገብ ጀምራለሁ። እግር ስር ቁጭ ብላ ጸጉሯን መሰራት የለመደችው አበጀሽ ጉዷ ፈላ። በስርኩልና በባልዚን በቅቤና ባደስ ተውባ የምትወጣው አበጀሽ ድለሳ። ከምኑ ልጀምር? ገና ለገና ዜና ታነባለች ተብሎ እንደ አዲስ አበባ ሽቅርቅር ሴቶች ሊያሽቀረቀሩኝ ፈለጉ። ከመታሸቱ ወይስ ከሳውናው? ፋሮች ሳውና ስሊን የልብስ መስሏችኋል? አይደለም፣ ባዝም አለበት። ከሳውናው ወደ ጥፍሩ፣ ከጥፍሩ ወደ ሞሮኮ። ምን አለፋችሁ? እኔ ግን እምቢ አልኩ። ጉዶ የጀመረው ያውም የፋሲካ ዕለት እኔ አበጀሽ ሂሳብ ጠየቅኩ። በዶሮ ፈታለ ያልኩት ፋሲካ ፌንት በላው። በቃሪያ ጥፊ ልዘረጋት ስል ለእንግዳ እናስከፍልም በነፃ ነው አለችኝ። የፈረንጅ እንቁላል ግዙፍ ነው እንደ ጆክሬስ፣ ሲወለድ ፈጣን እንደ ምባፔ። ለፀሐይ ከፍ ተደርጎ ታይቶ አያውቅም። እንደዚህ ታይቶ አያውቅም። ግዙፍ ተመሆኑ አንጻር እንቁላሉ እንደዚህ እንኳን ትልቅ ነው። እንደዚህ ታይቶ አይታወቅም። እንግዲህ ለዚያ ነው አንተ ልቅ አታውቀው። ቀብራራ ነው፣ ዋጋ ለመጨመር የተፈጠረ ኮከብ እንደ ቬንሽንስ ጁኒየር። ምን አለፋችሁ ግራ ገብቶኛል። ራ የምትበላው ዶሮ እንቁላል እንዲህ ሲኒር አይገርምም? እንዲሁ አሁን ዶሮ ዶሮዋን መሬት ፈልታ አብሉኝ አትል አጠጥኝ አትል እንደ ሸዋ አሁን እንዲሁ ምንም እንትን ሳይሆን ዶሮ አሁን እንቁላልስ ዶሮስ እንደዚህ አሁን የሚይዘው እንደ ሰው ሲጠቀም እኔማ አልጠቀም እንጂ ዶሮ ተወደደ። አክስቴ ቤት አንድ ዶሮ ለ13 ቤተሰብ ለፋሲካ ታረደ። ልክ እንደ ማክስ ዶማን እግሩ ላይ ኳስ እንደሚያምረው ትንሿ ዶሮ ትጣፍጣለች። 16 ወራት አትመስልም፣ እንስ ያለች ናት። ድስት ውስጡና ስትማሰል ልክ እንደ ሱፐር ማክስ ዶማን ኤምሬትን እንዳስጨፈረው ሽታዋ ያውዳል። በውድ ሰዓት በርካሽ የተገዛችው የሀበሻ ዶሮአችን ባህሉን ባህል አስመስለዋለች።
ማክስ ዶማን ኤቨርተን ላይ ባለቀ ሰዓት እንዳስቆጠረው ለሊት 9 ሰዓት እናታችን እንደ ብሩኖ ፈርናንዴ ፈረሰኛው ለአባታችን ፊት ተደረገ። ምን አይነት በረከት እንዳላት አላውቅም አክስቴ። ዝቅ ስል ሁላችን ፊት ላይ አጥንታለ። ታላቅ ወንድማችን እንዲህ አለ፣ እንዴት ነው እማማ ይች ደውሮ 3 እግር ነው እንዴ ያላት ብሎ ሁላችንንም ፈገግ አደረገን። የእናቶቻችን በረከት በአርቴታ ላይ ይደር። ከ20 ዓመት በኋላ አርሰናል ዋንጫ ሊበላ ነው። እንቁላል ከያብር ዝቅ እንዲል ምኞቴ ነው። አበቃው። አበጀሽ ድለሳ ነኝ። መልካም በዓል ይሁንላችሁ። አየግስ ስማ፣ እኔ ግን ጨረስኩ። ይብላኝ ላንተ። አጠናቀቅኩ፣ በዲል አጠናቀቅኩ። ዕለታዊ ዜናችን ይህንን ይመስል ነበር። እንግዲህ መልካም በዓል ሁላችሁ። ፈታይናትናቱ ከቤት የማይጠፉ አላፊ አግዳሚውን የሚገላምጡ በዚህ ሁሉ ቀለም በዚህ ሁሉ ውበት እንደ ሰው ተፈጥሮ ከልካይ የሾሙበት መዝጊያችን ውጤቱን ልንናገር ተገኝተናል። እንግዲህ የተሰጣቸውን በሙሉ ይሄ ይከብደኛል ይሄ አይሆንም ሳይሉ የተሰጣቸውን የደረሳቸውን እድል የደረሳቸውን ሁሉም ተቀብለው የሚችሉትን አድርገዋል። ስለዚህ በዛሬው ውድድራችን እንግዲህ ሞራል ስጡልኝ። ቸብ 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 ቸብ
ጨብ ጨብ እስቲ ውድድሩን ክፈችና እሺ አንብቢላቸው። ይሄ ነገር እንዴት ነው? ይሄ ነገር እንዴት ነው? እባክህ ይሄ ነገር እንዴት ነው? መጥቷል። እኔ ይሄንን አልናገርም። በስመ አብ ውጤት ተው ነጥብ የሰጠሁበት አለ እዚህ። አንተ ትገልጽላቸው ግለጽላቸው። አንብብ። አዎ አንብብ። እምትዬ ልቤ እየፈነዳ ነው። ብርቁ እንኳን እኔ ረግጦኝ ነበር። እሺ ቸብ 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 ቸብ። በጣም ይገርማል። በጣም ነው የሚገርመው በእውነት። እንኳን ገብቼ አየኋቸው፣ እንኳን ከደጆኛ አየኋቸው፣ እንኳን በቴሌቪዥን ተመለከትኳቸው የሚያሰኝ ውጤት ነው የደረሰኝ። በፋሲካ ይገባታል አንልም፣ ያው ይገባታል። ጾታም አንገልጽም። አሁን ልገልጸው ነው። ክቡራን ተመልካቾቻችን ይህ በሀገርኛ ሚዲያና በሙሩ ቪዲዮ ፕሮዲዩስ ተደርጎ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር የሚቀርበው ልዩ የፋሲካ በዓል ፕሮግራማችን የመጨረሻውን ውጤት የምንናገርበት ሰዓት ላይ ደርሰናል። ይህንን ቀረጻ እንድናደርግ ኩሪፍቱ ሪዞርትና ስፓ ከፍተኛውን አስተዋጽኦ አድርጎልናል። ከልብ እናመሰግናለን። ይህንንም ስጦታ ቢያሻችሁ አሸዋ ሜዳ ቡራጁ ላይ ቢያሻችሁ ደብረ ዘይት ወረድ ብላችሁ በወተር ፓርክ ዘና እንድትሉበት ፓኬጁን ሰጥቷቸዋል። ሲሰበሰብ ፓኬጁ 200 ምናምን ሺህ ብር ይመጣል። የዚህ የ200 ሺህ ብር አሸናፊ የሚሆነው አንድ ብርቁ ልለው እችላለሁ፣ ሁለት አያታዴ ልለው እችላለሁ፣ ሶስት ኬሽ ልላት እችላለሁ፣ ያየሽ ልለው እችላለሁ፣ ሌላ ዓለም ልል እችላለሁ። ነገር ግን የውድድሩ አሸናፊ እኔ ልንገራችሁ፣ እኔ ነኝ። እኔ ነኝ የውድድሩ አሸናፊ። ምትኩ ፈንቴ እኔ ነኝ። አይ አይደለም። እሺ መቅድዬ እኔ በጣም ደስ ብሎኛል በእውነት። እንኳን ከእናንተ ጋር ሳለሁ በእውነት ፋሲካን እንኳን ቤታቸውን በሳቅ ሞላችሁልን። የዚህ ልዩ የፋሲካ የሀገርኛ ፕሮግራም አሸናፊያችን አንደኛ 5 ሰዎች ወጥተዋል። ይህም ማለት ሁላችሁም አሸናፊ ናችሁ ማለት ነው። ኧረ ተው እንዴት ጋልባለ ዙሪያው ገደል ነው። ሰበራለ። ኧረ ተው በለው ገጥንርገጥ ገጠው በጣም እናት ያለው ልጅ ታያጣም። እንዴት ጋልባለ ዙሪያው ገደል ነው። ሰበራለ። ኧረ ተው በለው ኧረ ተው ጀግና ኧረ ተው በለው ባብዬ ልጅ ጠለበላ ረጅም ባንዴ የሚያስበላ። ኧረ ተው ኧረ ተው ጀግና ኧረ ተው በለው ኧረ ተው ወንዱ ኧረ ተው ጀግና ኧረ ተው በለው ኧረ ተው በለው። በጣም አሪፍ የሚባለው ኪነ ጥበብ ለውድድር የሚቀርብ አይደለም። እያንዳንዱ ተሰጥኦ የራሱ የሆነ የአሸናፊነት ድምፃዊውም አሸናፊ ነው፣ ተዋናዊውም አሸናፊ፣ ጸሐፊውም አሸናፊ ነው። ስለዚህ ሁሉም አንደኛ ናቸው ለኔ። በጣም ደስ ይላል። ፋሲካችንን ድምቅ ስላረጋችሁልን፣ እዚህ ድረስ መጥታችሁ ስላከበራችሁን፣ ኢትዮጵያ ቴሌቪዥንን ስላከበራችሁ፣ ሀገርኛን ስላከበራችሁ፣ መዝገቡን ስላከበራችሁ፣ መቅድዬን ስላከበራችሁ፣ ምቴን ስላከበራችሁ፣ ከኋላ ያሉትን የፕሮዳክሽን አባሎቻችንን ስላከበራችሁ እግዚአብሔር ያክብርልን። የፋሲካ ልዩ ፕሮግራማችን በሀገርኛ ሚዲያና በሙሩ ቪዲዮ ፕሮዲዩስ ተደርጎ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር ቀርቦላችኋል። በሌላ ፕሮግራም በሌላ በዓል ዝግጅት በተከታታይም ሊሆን ይችላል እስከምንገናኝ ድረስ መልካም የፋሲካ በዓል ይሁንላችሁ። አያ በለው ሸግዬ አንቺን ያለው
ያብለው